ዛሬ መስካለብን እስቲ አብረን እንውጣ። ለርጉዝ ጸጉር መታጠብ ምን ያህል ከባድ እንደሆነ ታውቃላችሁ አይደል? ግን ባሌ ነበር ያጠበኝና ሻወርም ወስጄ ጸጉሬንም ጨርሼ ነበር ያደርኩት። ከዛ የሚዜ ልብሴን ተኮሰልኝ። ከዛ ቁርሳችንን ቆንጆ የጤፍ ጨጨብሳ በላንና ወጣን። በጣም ሞደው ምግብ ነው በነገራችን። በጣም ሞደድ የጀመርኩት ደግሞ ያሁኑ እርግዝናዬ ላይ ነው። አይ ዶንት ኖ ዋይ። ከዛ ባሌ ጸጉር ቤት ጣለኝ። ያው የምሰራው ሳሎን ዲያሞር ነው ታውቃላችሁና በራሴ ጸጉር ነበር የተሰራሁት። ምንም አይነት ነገር አናቴ ላይ እየቻልኩ አይደለም። ከዛ ሜካፕ ወደምሰራበት ቦታ ሄድኩኝ ማለት ነው። ቢፎር ይሄን ነበር የሚመስለው። ያው ትንሽ እየወፈርኩ ነው መሰለኝ እየደረስኩ ስለሆነ ነው። እንዴት እንዳማረብኝ ማለት ነውና ውበቱን ድፍት ነው ያደረገችው። ሜካፕ እንደዚህ ራስን ሳይቀይር በዛ ላይ ደግሞ እንግዲህ ሙሉ ቀን እንደዚሁ እንዳማረብኝ ነው ወደ ቤት የገባሁት የነበረው። ማጥፋት በጣም ሳስቼ ነበር ኢቭንና እውነት ለመናገር የረጅም ጊዜ ልምድ ነው ያላት። ፕላስ ደግሞ በጣም ብዙ ከስተመር ነው ያላትና ቡኪንግ ካልተያዘባችሁ ነው እሱንም ቀድማችሁ መያዝ እንዳትረሱ። ስልክ ቁጥሯን ካላስቀምጥላችኋለሁ ኢንኬስ ከፈለጋችኋት ብዬ ነው። ወዳችኋለሁ። ፓርቲው ይቀጥላል።